እስቲ አንድ ጥያቄ ልጠይቃችሁ። አንድ ሰው በህይወት ዘመኑ ስንት ዓመት ሙሉ ስክሪን ላይ አፈጥጦ እንደሚያሳልፍ አስባችሁ ታውቃላችሁ? አሃዙን ብነግራችሁ አታምኑ። እንኳን ወደዚህ ማብራሪያ በሰላም መጣችሁ። በቀጥታ ወደ ጉዳያችን ስንገባ ዛሬ በቤተሰቦቻችን ላይ ትልቅ አደጋ እያንዣበበ ስላለው ዘመናዊ ቀውስ ነው የምናወራው። ማለትም ከስልኮቻችን ስክሪን ጀርባ ስለተደበቀው ስነ ልቦናዊና መንፈሳዊ ወጥመድ። የማብራሪያ ችግሩን ፍርጥርጥ አድርጎ በማሳየት ወደ ተግባራዊ መፍትሄዎች ይመራናል። በዛሬው አጭር ቆይታችን እንግዲህ መጀመሪያ ማይታየውን የዲጂታል ወጥመድ ምንነት እንመረምራለን። ቀጥሎ ማንነትን ለላይክ መሸጥ ምን ማለት እንደሆነ፣ የሞራል መሸርሸሩን፣ የትጋት መሞቱን እና በመጨረሻም ተግባራዊ የሆኑ መንፈሳዊ መፍትሄዎች ደረጃ በደረጃ እናያለን። አብራችሁን ቆዩ። እሺ፣ ከመጀመሪያው ነጥባችን እንጀምር። አዲሱ የጦር ሜዳ። ይሄ ዘመናዊ ጦርነት እኮ በጠመንጃና በጥይት የሚካሄድ አይደለም። በስክሪን ብርሃን፣ በኖቲፊኬሽን እና በማይታዩ ስልጦች የሚደረግ እጅግ ረቂቅ ጦርነት መሆኑን መረዳት አለብን። ምን መሰላችሁ? አሁን ያለው ወጣት በማይታየ ላይክ እና የቪው ሰንሰለት ታስሯል። ዝም ብሎ ስክሮል በማድረግ ብቻ ሰዓታት ይነግዷል። ይሄ ደግሞ ከጸሎት ከትዕግስት እና ከሃይማኖታዊ እሴቶቻችን መንፈሳዊ ብርሃን ጋር ፊት ለፊት እየተጋጨ ነው። የውስጥ ሰላማችንን ነጥቆ ባዶ እያደረገን ነው። መጽሐፍ ቅዱስ በሆሴዕ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ልክ ነው። ስለዚሁ ዲጂታል ወጥመድ ያለን ግንዛቤ ማነስ እና ቸልተኝነት እኮ ነው ወጣቶቻችንን ወደ ከባድ የተስፋ መቁረጥ እና የነፍስ ባዶነት የመራቸው ያለው። በየቤታችን ሹልኩ የገባው ይሄ ወጥመድ በእውነት አደገኛ ነው። ታዲያ ይሄ ብቻ አይደለም። ወደ ቀጣዩ ነጥባችን ስናልፍ ወጣቶቻችን ያነ ምንም መንፈሳዊ ጥጥቅ ወደ እነዚህ እንደ ቲክቶክ እና ዩቲዩብ ወዳሉ መድረኮች ሲገቡ የሚፈጠረውን አስቡት። ያ የጭብጨባ ዋጋ ስንት ነው? አሁን ያለንበት አሳዛኝ ሁኔታ ይኸውላችሁ። ወጣቶቻችን ያንን ጊዜያዊ ታዋቂነት ለማግኘት ሲሉ ብቻ ውድ የሆነውን ሃይማኖታዊ ክብራቸውን እና ኢትዮጵያዊ ጨዋነታቸውን ልክ እንደ አሮጌ ልብስ አውልቀው እየጣሉት ነው። የቲክቶክ ትሬንዶች ለርካሽ የዲጂታል ጭብጨባ ማንነትን አሳልፎ ለመስጠት እየገፉት ነው። ማቴዎስ 16:26 ላይ ያለው ቃል በኃይል የሚያስታውሰን ትልቅ እውነት አለ። ሰው ዓለሙን ሁሉ ቢያተርፍ። በሰው የውሸት ጭብጨባ ላይ ብቻ የተገነባ ማንነት ያ ጭብጨባ ሲቆም እኮ አብሮ ነው የሚፈርሰው። ጊዜያዊ አድናቆት ፍለጋ የማይተካውን የነፍስ ሰላም አሳልፎ መስጠት ከምንም በላይ የሚያሳዝን ኪሳራ ነው። ይህም ወደ ሶስተኛውና እጅግ አሳሳቢ ወደ ሆነው ጉዳይ ያመጣናል። እሱም የሞራል መሸርሸር ነው። ይሄ እኮ ልክ እንደማይሞላ ጥልቅ ጉድጓድ ነው። ሲስተሙ እንዴት እንደሚሰራ ታውቃላችሁ? አልጎሪዝሙ ሁል ጊዜ ተጨማሪ እና የተለየ ነገር ነው የሚፈልገው። በማይታየው ወጥመድ በጠበብ ወይም በነፃነት ስም አታሎ በትንሹ ያስጀምረና በመጨረሻ ግን ወጣቱን ወደ ሙሉ ውርደትና ስነልቦናዊ ቀውስ ውስጥ ነው የሚከተው። ውርደትን እንደ ፋሽን እንዲቀበሉት ያደርጋቸዋል። ይህንን አንደኛ ዮሐንስ ላይ ያለውን ቃል ልብ በሉ። የሥጋ ምኞትና የዓይን አምሮት ይላሉ። በትክክል አሁን ያለውን የሶሻል ሚዲያ ጦርነት ነው የሚገልጸው። ትውልዱን ከቅድስና አውጥቶ ቤተ መቅደስ የሆነውን አካሉን እያረከሰ ነው። እውነተኛውን ሰላምና ደስታ ከስሩ ነው የሚነቅለው። እሺ፣ ሌላው ትልቁ ችግር ደግሞ ምንድን ነው? የትጋት መሞት። አዎ፣ ኢየሱስ በትምህርትም ሆነ በሥራ ባህላችን ላይ እያደረሰ ያለው ጥቃት በቀላሉ የሚታይ አይደለም። እኛ እኮ ሥራ ጸሎት ነው ተብለን ያደግን አይገል? አሁን ግን ለጥናት እና ለሥራ የነበረን ያ ድንቅ ትዕግስት ቅጽበታዊ እርካታ በሚሰጡ አጫጭር ቪዲዮዎች ሙሉ በሙሉ ተተክቷል። ትኩረት የሚባል ነገር ጠፍቷል። ወጣቱ ከእውነተኛው ዓለም ሸሽቶ ዲጂታል ስንፍና ውስጥ ተዘፍቋል። እና ደግሞ የሐሰት ሀብት የሚባል ነገር አለ። ሶሻል ሚዲያ ላይ የምናየው ባዳር ያለ ድካም የሚገኝ የሚመስለው የስኬት ምናብ ማለት ነው። አብዛኛው የውሸት መሆኑን ሳይረዱ ወጣቶች ላብን ንቆ የሌላውን ጥላ ሲያሳድዱ፣ በመጨረሻም ወደ ሕገወጥ ተግባር ሲገቡ እናያለን። ይሄ ከባድ የስነ ልቦና ወጥመድ ነው። እንግዲህ ይህንን ሁሉ አደጋ ካየን እንደ ክርስቲያን፣ እንደ ቤተሰብ ይህንን ማዕበል እንዴት እናስቁመው?
የሚል ወሳኝ ጥያቄ መነሳቱ አይቀርም። ተስፋ አንቁረጥ፣ መፍትሄዎቹ እኛው እጅ ላይ ናቸው። ለውጥ ማምጣት ሙሉ በሙሉ ይቻላል። እነዚህን ሰንሰለቶችን የምንበጥስባቸው ተግባራዊ እና መንፈሳዊ መፍትሄዎች ላይ እናተኩር። ቤተሰብ ምን ማድረግ አለበት? እቅዱ ግልጽ እና ቀጥተኛ ነው። 4 ደረጃዎች አሉት። መጀመሪያ ልጆችን ለሁለተኛ ደረጃ ትምህርት ዕድሜ እስኪደርሱ ከሶሻል ሚዲያ መጠበቅ። ሁለተኛ የእግዚአብሔርን ቃል ማስቀደም። ሶስተኛ ክፉ የሆኑ ነገሮችን ኦንላይን ላይ ፊት ለፊት መቃወም እና አራተኛ አማራጭ መንፈሳዊ ይዘቶች ማቅረብ ናቸው። ወላጆች ሆይ፣ ባዶ አይምሮ እኮ ለጠላት ምቹ የሥራ ማከማቻ ነው። የዲጂታሉ ጩኸት ልጆቹን ከመቆጣጠሩ በፊት የእግዚአብሔርን ቃል እና የኢትዮጵያዊነትን ክብር በየቤቱ ቀድመን እንትከል። ቴክኖሎጂን እንደ ማስተማሪያ እንጂ እንደ መጫወቻ አታድርጉት። ይልቁንስ ልጆችን ወደ ንባብና ስፖርት መልሷቸው። ሌላው ደግሞ እንደ አማኝ ዝም ብሎ ማየትም በራሱ ትልቅ ስህተት ነው። አጥፋች ቪዲዮዎችን ማየት፣ ላይክና ሼር ማድረግ በፍጹም ማቆም አለብን። ምክንያቱም እያንዳንዷ ቪው እኮ ለዚያ ጥፋት ነዳጅ ናት። እሳት ላይ ቤንዚን እንደማፍሰስ ማለት ነው። ስለዚህ አጥፊ ገጾችን ሪፖርት በማድረግ የጥፋትን በር መዝጋት አለብን። በእርግጥ ይሄ ኃላፊነት የወላጅ ብቻ አይደለም። ቤተ ክርስቲያን እና የሃይማኖት መምህራንም የዲጂታሉን መድረክ ለክፉዎች አሳልፎ ባዶ መተው የለባቸውም። ወጣቱ ላለው ጥያቄ መልስ ፍለጋ ወደ ቲክቶክ ኢንፍሉዌንሰሮች ሄዶ እንዳይወድቅ ቴክኖሎጂውን ለወንጌል ማስፋፊያነት ልንጠቀምበት ግድ ይለናል። ማብራሪያችንን ወደ ማጠቃለሉ ስንመጣ አንድ የንቃት ጥሪ ላስተላልፍ እወዳለሁ። አሁን ያለንበትን ጊዜ አሳሳቢነት ተረድተን ከዚህ የዲጂታል ሰመመን የምንነቃበት ሰዓት አሁን ነው። ይሄን በደንብ አሰምሩበት። ቴክኖሎጂ በራሱ ጠላት አይደለም። ነገር ግን እኛን እንዲቆጣጠረን ከፈቀድንለት የጥፋት መሳሪያ መሆኑ አይቀርም። የዛሬዋ ቸልተኝነታችን የነገ የልጆቻችን ከባድ ዕዳ እንዳትሆን በዓለም ብንኖርም ዓለምን ሳንመስል ቤታችንን በመንፈሳዊ ብርሃን ነግተን እንጠብቅ። የመጨረሻውና አንገብጋቢው መልእክቴ 1ኛ ጴጥሮስ ላይ ያለው ቃል ነው። በመጠን ኑሩ ንቁም ይዞራልና ይላል። ይህ ቃል ሁላችንን የሚሞገት ጥያቄ ይዞም ይመጣል። ከዚህ ዲጂታል እንቅልፋችን ነቅተን ልጆቻችንንና ትውልዳችንን እንታደጋለን ወይስ ዝም እንላለን? ምርጫውና ውሳኔው የእናንተ ነው። ይህን ማብራሪያ ስለተከታተላችሁ ከልብ አመሰግናለሁ።